ሰላም ሰላም እንዴት ናችሁ? ውድ የሊያ ናቲ ቤተሰቦች ከረጅም ጊዜ በኋላ እንግዲህ ዛሬ ተመልሼ መጥቻለሁ። ለረጅም ጊዜ ቪዲዮ ሳልሰራ ቆይቻለሁኝ። ያው በተለያዩ ምክንያቶች የራሴም የግል ሩጫን በመኖሩ ምክንያት ስለዚህ ዛሬ የምታዩ ሰዎች ይህንን ቪዲዮ በምታዩበት ሰዓት ላይክ፣ ሰብስክራይብ እንዲሁም ሼር አድርጉ። በተረፈ ዛሬ ሁለት ዋና ነገሮችን እናወራለን። ከሁለቱ ዋና በተጨማሪ ደግሞ አንድ አሪፍ የሆነ ስራ የምታገኙበትን በጀርመን ሀገር ውስጥ ስራ የምታገኙበትን ዌብሳይት እጠቁማችኋለሁ። ተጨማሪ በተለይ ጀርመን ሀገር ውስጥ አክቲቭሊ የሚሰራ ዌብሳይት እዚህ ዌብሳይት ላይ እንዴት አድርጋችሁ አፕላይ እንደምታደርጉም ጭምር እነግራችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ ሰብስክራይብ፣ ሼር እንዲሁም ላይክ አድርጉ። ምክንያቱም ብዙ ሰው ጋር የምንሰራው ቪዲዮ ካልደረሰ ረጅም ሰዓት እዚህ ጋር ቁጭ ብለን ቪዲዮ ኤዲት አድርገን ቀርጸን ስለሆነ የምንለቀው ሰው ጋር የማይደርስ ከሆነ ሞራል ስለማይኖር እኛም ነገ የተሻለና አዳዲስ ነገሮች ሲኖሩ ከመስራት ይልቅ ዝም ብሎ ተራ ቪዲዮዎችን ምክንያቱም እነዚህ አይነት ነገሮች በማስረጃ የሚሰሩ ስለሆኑ ኮምፒውተር ላይ ያለውን ነገር ሰብስበን እንደገና ደግሞ ከምናወራው ጋር አቀናጅተን ለመስራት በጣም ረጅም ሰዓት ኤዲቲንግ የሚፈልጉ ናቸው። ስለዚህ የእናንተ ሞራል፣ የእናንተ ላይክ ማድረግ፣ ኮሜንት መስጠት፣ ለሌላው ሰው ደግሞ ይሄ ቪዲዮ ይመለከተዋል ወይም ይገባዋል ለምትሉ ሰው ሼር ማድረግ ይወስነዋልና ማለት ነው። ስለዚህ ዛሬ የምናየው ሶስት ነገሮች ናቸው። አንደኛው በጋብቻ እንዴት መምጣት ይችላል፣ በጋብቻስ ማን ማምጣት አይችልም ወይስ እንዴት መምጣት አይቻልም የሚለውን እናያለን። በሁለተኝነት መሰረት ከኢትዮጵያ የጀርመን መንግስት ለኢትዮጵያኖች ያዘጋጀው የስፖንሰርሺፕ የስኮላርሺፕ አለ። በስፖንሰርሺፕ የሚሰራ የስኮላርሺፕ ያ ማለት እናንተ ወጪ ሳታወጡ መጥታችሁ የምትማሩበት ያንን ዌብሳይትም ግልጽ አደርግላችኋለሁ። በተጨማሪ ደግሞ ከኢትዮጵያ ሆናችሁ ስራ ጀርመን ውስጥ ፈልጋችሁ የምታገኙበት አንድ አሪፍ ዌብሳይትም እንደ ቲፕ ጠቁማችኋለሁ። ስለዚህ ወደ ባለ ጉዳይ እንድንል ይህንን ቪዲዮ አሁንም እኛ ቪዲዮን እስክንጀምር ድረስ እናንተ ላይክ፣ ሼር አድርጉ። በመጀመሪያ ደረጃ የምናየው የጋብቻን ሁኔታ ነው። ጀርመን ሀገር ውስጥ አንድ ሰው ህጋዊ ነዋሪ ከሆነና በህግ የተከለከለ ካልሆነ በስተቀር አንድን ሰው አግብቶ እሱ ከሚፈልግበት ሀገር በህጋዊ መንገድ ማምጣት ይችላል። ይህንን በህጋዊ መንገድ ለማምጣት የሚያስፈልጉ የራሳቸው መስፈርቶች አሉ። እነዛ መስፈርቶች በመደዳ ከማየታችን በፊት ለምሳሌ ጀርመን ሀገር ውስጥ አንድ ሰው አግብቶ ፍቃድም ኖሮት የመኖሪያ ፍቃድም ኖሮት አግብቶ ማምጣት የማይችልባቸው የራሱ ሂደቶች አሉ። አግብቶ የሚከለከልባቸውን በመጀመሪያ ማለት አግብቶ ማምጣት የሚከለከልባቸውን እስቲ የመጀመሪያዎችን የመጀመሪያው የመኖሪያ ፍቃዱ ወይም እየኖረ ያለው በዱልዱንግ በሚባል ስርዓት ከሆነ ማለት ነው። ማለትም የጥገኝነት ጥያቄው ውድቅ ሆኖበት በጊዜያዊነት የሚኖርበት ዱልዱንግ የሚባል ስርዓት አለ። ያ ከሆነ አንድ ሰው ምክንያቱም እሱ ራሱ ገና መኖሩ ስላልተረጋገጠ ሌላ ሰው እንዲያመጣ አይፈቀድም። በሁለተኛ ደረጃ ላይ የተቀመጠው የመኖሪያ አፈንታልስ ገሽታቱንግ የሚባለው የመኖሪያ አይነት ሲሆን ይህም የመኖሪያ አይነት ምንድነው? ሰዎች ጥገኝነት ጥያቄ ይጠይቃሉ። ጥገኝነት ጥያቄያቸው እየታየ ግን የመኖሪያ ፈቃድ ይሰጣቸዋል። በሂደት ላይ ነው፣ ገና አልተቋጨም ጉዳያቸው። ስለዚህ በዛ ባልተቋጨ ሁኔታ ውስጥ አግብቶ ማምጣት አይፈቀድላቸውም። ሶስተኛ የገቢ መጠናቸው ማለት ስራ፣ ቤት እና ያው ተመጣጣኝ ያንን ሰው የሚያመጡትን ሰው ሊያኖር ሊያስተዳድር የሚችል ምክንያቱም የአዲስ የሚመጣው ሰውዬ ለሀገሩ እንግዳ ነው፣ ኢንተግሬት ማድረግ አለበት ምናምን ያንን ጊዜ ሊያልፉበት የሚችል በቂ ገቢ አለ። ባይዙ ይሄኛው ህግ የጀርመን ዜጎችን አይመለከትም። የጀርመን ዜግነት ያላቸውን ሰዎች አይመለከትም። ይሄ ህግ የሚመለከታቸው በመኖሪያ ፈቃድ የሚኖሩ ሰዎችን ነው፣ እነሱን ነው የሚመለከተው። ስለዚህ እነዚህ ነገሮች ታሳቢ ይደረጋሉ ማለት ነው። በተጨማሪ ሌላው ከአንድ ጋብቻ በላይ የተፈጸመ እንደሆነ በጀርመን ሀገርም ይሁን በኢትዮጵያ ውስጥ አንድ ሰው ለማግባት ሲያስብ ከአንድ በላይ ጋብቻ ፈጽሞ ከሆነ ይህ በጀርመን ሀገር ፍጹም የተከለከለ ነው። ስለዚህ ጋብቻው አይጸድቅም ማለት ነው። ጋብቻው ካልጸደቀ ደግሞ ፕሮሰስ ማድረግ አይቻልም።
ሌላኛው ደግሞ ለምሳሌ ያ ሰው ጥገኝነት በሚጠይቅበት ሰዓት ሚስት እንዳለው ወይም ጋብቻ እንዳለው ተናግሮ ግን ያ ጋብቻ ሳይሆን ሲቀርና ሲለያዩ በኋላ ላይ ሀሳቡን ቀይሮ ሌላ ሰው ለማምጣት ካሰበ ከዚህ በፊት ያስመዘገባት ሚስት ብሎ ያስመዘገባት ወይም ባል ብላ ያስመዘገበችው ሰው ጋር መለያየታቸውን የሚያሳይ የፍርድ ቤት የፍቺ ወረቀት ግዴታ ማምጣት አለ። ያንን ማምጣት ካልቻለ አንድ ሰው አግብቶ መምጣት አይችልም ማለት ነው። በመቀጠል በህግ የታገደ ለምሳሌ የመኖሪያ ፈቃድም ኖሮት ተፈቅዶለትም በህግ የህግ ጉዳይ ያለበት ወይም የህግ ክስ ያለበት ከሆነ ያ የህግ ክሱ የተረጋገጠ ከሆነ ማምጣት አይችልም ማለት ነው። በተጨማሪ እድሜያቸው ከ18 ዓመት በታች የሆነ ሰው አግብቶ ማምጣት በጀርመን ሀገር ህግ እድሜ ከ18 ዓመት በታች የሆነ ሰው ማግባትም ያው እንደ ወንጀልም ስለሚታይ ጋብቻውም ስለማይፈቀድ ፕሮሰስ ማድረግ ስለማይቻል ማለት ነው። የመጨረሻው አንድ ሰው ወደ ጀርመን ሀገር አግብቶ ለማምጣት የሚከለከልበት ሁኔታ ለምሳሌ ጋብቻው የውሸት ጋብቻ ነው ብሎ ኤምባሲው ወይም በኤምባሲው በቪዛ ኦፊሰሩ ዘንድ ይሄ ጋብቻ ነው ያጣራሉ። እነሱ ዶክመንቱን በሚያጣሩበት መንገድ ያጣራሉ። እዛ ላይ አጠራጣሪ ነገር ከተገኘ ለምሳሌ አንዳንዴ ገቢያችን ከፍ ለማድረግ ብለን የማይሆን ነገር የምናስገባ ከሆነ የውሸት ዶክመንት የምናስገባ ከሆነ ባይዘ ጀርመን ኤምባሲ ብዙዎቻችሁ ማወቅ ያለባችሁ በጣም እስከ ጥግ ድረስ ሂደው ነው የሚያጣሩት ዶክመንት። የዛንም የምትከፍሉት እናንተ ናቸው። የጀርመን ዜጋ ከሆነ አንድ ሰው አይከፍልም። የጀርመን ዜጋ ካልሆነ ግን ግዴታ ይከፍላል። ስለዚህ እናንተ ገና መታችሁ እዚህ ዜግነቱን ምንም ስላላገኛችሁ ኢትዮጵያ ውስጥ ያለውን እያንዳንዱን የዶክሜንት ማጣሪያውን እናንተ ስለሆናችሁ የምትከፍሉት ይሄ እንዳለ ይሆናል ማለት ነው። አሁንስ ደግሞ እንዴት ለማምጣት ምን ያስፈልገናል? ማምጣት የማይችሉ ሰዎችን ተነጋግረናል። አሁን ደግሞ ማምጣት የማይችሉት ምን አይነት ሰዎች ናቸው ማለት የሚለውን አይተናል። አሁን ደግሞ ማምጣት ችለናል። ኦልሬዲ እነዚህ ነገሮች እኛን አይመለከቱንም፣ እናሟላለን። መኖሪያ ፈቃዳችን ህጋዊ ነው፣ እገዳ የለበትም። የጥገኝነት ጥያቄያችንም ተቀባይነት አግኝተዋል። ፍቺ ምናምን ይባል የለም። ሁሉንም እስካሁን የጠቀስኳቸውን አይመለከተንም እኛን። ስለዚህ ይህን መስፈርት እናሟላለን የምትሉ የእናንተን ደግሞ ስቴፕ ባይ ስቴፕ አሁን ከዚህ ቀጥሎ ገልጻለሁኝ ማለት ነው። የመጀመሪያው ነገር በኢትዮጵያ ውስጥ አንድ ሰው ለመጋባት አግቢው ህጋዊ ዶክሜንት ሊኖረው ይገባል። ለምሳሌ አንዳንድ የጀርመን ሀገር ውስጥ ሰዎች ያገቡና የጥገኝነት ጥያቄያቸው ተቀባይነት ያገኝና ግን ማንነት ያላረጋገጡ ይሆናሉ። ለምሳሌ ጥገኝነት ሂደታቸው ላይ ማንነታቸው ያልተረጋገጠ ወይ የልደት ሰርተፍኬት ማቅረብ አልቻሉም ኦር ፓስፖርት ማቅረብ አልቻሉም። ስለዚህ ፕሮሰስ በሚደረግበት ታይም የልደት ሰርተፍኬት ስለሚያስፈልግ ያ ነገር የተሟላ መሆን አለበት። የመጀመሪያው ነገር ጋብቻው በኢትዮጵያ ውስጥ ህጋዊ ጋብቻ መሆን አለበት። በመንግስት የሚታወቅ ህጋዊ ጋብቻ መሆን አለበት። አሁን ላይ ድሮ ዝም ብሎ በቀበሌ ታይዶ ነበር። አሁን እንኳን ዲጂታል እየሆነ መጥቷል። ያለው የጋብቻ ስነስርዓት ዲጂታል ስለሆነ ብዙም እነሱም ለማጣራትም ብዙም የዚህን ያህል አይቸገሩም። ሶስተኛው ነገር ቅድም ያልኩት ነገር አለ። ከዚህ በፊት አግብቶ የሚያውቅ ሰው ከሆነ የፍቺ ወረቀት አብሮ ያስፈልጋል። አብሮ የሚገባ ማለት ነው። የፍቺ ወረቀት ያስፈልጋል። ከእናንተ የሚጠበቀው ጋብቻው ህጋዊ መሆንና በተለይ ኢትዮጵያ ውስጥ ያላችሁ ከኢትዮጵያ ወደ ጀርመን የምትመጡት ማለት የሚያገባው ሰውዬ ወይም የሚመጣው ሰውዬ ኢትዮጵያ ውስጥ ያለ ሰውዬ ከሱ የሚጠበቀው ሁለት ወሳኝ ነገሮች ናቸው። አንደኛው ቅድም እንደነገርኳቸው ህጋዊ ጋብቻ ሰርተፍኬቱ ማለት ነው። ግዴታ እሱ ያስፈልጋል። የልደት ሰርተፍኬት ያስፈልጋል። ፓስፖርት ያስፈልጋል። እነዚህ ነገሮች ግዴታ ናቸው። በተጨማሪ ሌላ ምን ያስፈልጋል? የጀርመን ቋንቋ A1 ሌቭል ተምሮ ሰርቲፊኬት መያዝ አለበት። ጎተ ኢንስቲትዩት አዲስ አበባ ውስጥ አለ። እዛ ሂዶ ተምሮ ኦልሞስት 3 ወር ይፈጃል። ከነፈተናው ምናምን ታይሙ ጋር 4 ወር ምናምን ይፈጃል። ጀርመንኛ ቋንቋውን የኤዋንን ተምሮ ይፈተናል። አጠቃላይ ከመቶ ነው ፈተናው። የመስማት ኸረን የሚባለው የመናገር ስፕሬሽን አለ፣ የማንበብ ሌዘን አለ፣ እንደገና ስፕሬሽን መናገር አለ። ኦኬ ስፕሬሽን ብያለሁ። ሽራይበን አለ የመጻፍ
እነዚህን ከ25 ከ25 ነው የሚያዙት። አራቱ ታይልሶች የሚይዙት ከ25 ከ25 ነው። እነዚህን ከ25 ከ25 የሚያዙት አጠቃላይ ከመቶ ነው የሚደመሩት። ቢያንስ እነዚህ ተጨምቀው ከ64 ነጥብ በላይ ማምጣት መቻል አለበት አንድ ሰው። ከ64 ነጥብ በታች ካመጣ እንደወደቀ ነው የሚቆጠረው። ድጋሚ ይማራል ወይ ድጋሚ ይፈተናል ማለት ነው። ስለዚህ አንድ ሰው ኢትዮጵያ ውስጥ ያለ ሰው ይሄ የሚመለከተው ኢትዮጵያ ውስጥ ያለ ነው። እዚህ ጀርመን ሀገር ውስጥ ያለ ሰው ደግሞ ቢ1 ወይም ቢ1 ሌቭል መድረስ መቻል አለበት። እሱ ያው እዚህ ዶክሜንት ሲያስገባ ስለሚጠይቁት ማለት ነው። ስለዚህ ቢ1 ሌቭል መድረስ መቻል አለበት። አብዛኛውን ነገር የሚጠየቀው ጀርመን ሀገር ውስጥ ያለ አግቢ ነው። ሴትም ልትሆን ትችላለች፣ ወንዱም ሊሆን ይችላል። ለምሳሌ የጀርመን ዜጋ ከሆነ የምታገቡት ሰው የጀርመን ዜግነት ያለው ሰው ከሆነ የገቢ የደሞዝ ምናምን ልትጠይቁ ትችላላችሁ። ግን ዳት ማተር አያደርግም። ዳት ማች ማተር አያደርግም። ለአንዳንዴ ይጠይቃሉ፣ አንዳንዴም ላይ ጠይቁ ይችላሉ። ዋናው ነገር ምንድነው? ለምሳሌ በመኖሪያ ፍቃድ ከሆነ እየኖረ ያለው ዜግነት ያላገኘ ከሆነ በቂ ገቢ ሊኖረው ይገባል። የቤት ኪራይ ውል ያስፈልገዋል። የቤት ኪራይ ውል ማለት አንድ ክፍል ቤት አይሆንም። መኝታና ሳሎን ያለው ያው እዚህ ሀገር በሁለት ክፍል ክችንና ማብሰያ እንደ ክፍል አይቆጠርም። ስለዚህ መኝታና ሳሎን ያለው ቢያንስ ከ50 ኳድራት ሜትር በላይ የሆነ ያስፈልገዋል ማለት ነው። ይሄ አንዱ መስፈርት ነው። ሌላኛው ገሃልት አፕሮሽኒንግ የሚባል ያው እዚህ ጀርመን ሀገር የምትኖሩ ታውቁታላችሁ። በየወሩ ደሞዛችሁ ሲገባ የደሞዛቸው ሪፖርት አብሮ የሚላካል በፖስታ። የዛ የ3 ወር አሁን ካላችሁበት ወይም አፕላይ ከሚደረግበት ወደኋላ የ3 ወር ያለ ገሃልት አፕሮሽኒንግ ያስፈልጋል። አንዳንዴ ትራንዛክሽንም የሚጠይቁበት ጊዜ አለ። የባንክ ትራንዛክሽንም ይጠይቃሉ። እነዚህ ሁሉ ጥያቄዎች ባይዚያውን ማውራቸው ጀርመናዊ ከሆነ የምታገቡት ወይም የጀርመን ዜግነት ያለው ሰው ከሆነ ጥያቄዎቹ በጣም 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 ቀላል ናቸው። መስፈርቶቹም ቀላል ናቸው። ብዙ ጊዜ በመኖሪያ ፍቃድ ለሚያገቡት ነው ትንሽ ረገጥ ያለ ነገር ያለው። ከዛ በተረፈ ያ ሰውዬ እዚህ ጀርመን ሀገር ያለው ወይም ያለችው ጀርመን ሀገር ውስጥ ጋብቻውን ማስመዝገብ አለበት ግዴታ። ራትሃውስ ቀርቦ ራትሃውስ ይሄድና እኔ አግብቼ ነው የመጣሁት ከኢትዮጵያ፣ ስለዚህ ጋብቻ ሰርቲፊኬት ይሄ ነው ብለው ጋብቻውን ወደ ጀርመንኛ አስተርጉሞ ያቀርባል። ያንን ራትሃውስ ውስጥ ይመዘገባል። የገቢ ሁኔታ አለ፣ የቤት ኪራዩ አለ፣ ጋብቻው የተመዘገበበት አሜልድ የተደረገበት ሰርቲፊኬት ይሰጠዋል። ከራትሃውስ ላይ ሰርቲፊኬት ሳይሆን ወረቀት ይሰጠዋል። ያው ወረቀትና ሁለተኛ ለሚያመጣው ሰው የጤና ኢንሹራንስ መግባት አለበት። ያው አንድ ሰው ከገባ ምንም የተለየ ኢንሹራንስ የሚገባው የለም። አውካ ሂዶ በተለይ ያው አብዛኛው እዚህ ጀርመን ሀገር አውካ ስለሆነ የምንጠቀመው ምንድነው የሚደረገው መሰላችሁ? የፋሚሊ ያደርገዋል። ለምሳሌ እሱ ለብቻው ሆነ ሲኖር የነበረው ፋሚሊ ያስደርገዋል። እዛ የፋሚሊ ውስጥ ስም ያካትታል ማለት ነው። ምንም ተጨማሪ የሚከፍለው ነገር የለም። ከዛን ያንን በፖስታ አድርጎ ይልካል ወደ ኢትዮጵያ። ጋብቻው እዚህ የተመዘገበበት ገሃልት አፕሮሽኒንግ ኮንቶ ስታንድ አለ የባንክ እሱ እንደገና ድጋሚ ደግሞ በጀርመንኛ ጋብቻው እና የልደት ሰርቲፊኬት በጀርመንኛ ተተርጉሞ በጀርመንኛ አፈንታይስ ቲትል ኦር ኒደርላንድስን ላብነስም ሊሆን ይችላል። ፎቶኮፒው ተደርጎ አንድ ላይ ተደርጎ ወደ ኢትዮጵያ ወዳለው ሰው ይላካል ማለት ነው። ኢትዮጵያ ያለ ሰው አይንሱን ጨርሶ አሁን አንዳንድ ጊዜ በጣም የተሳሳተ ነገር እኔ ምን ያለው መሰላችሁ? ጀርመንኛውን ከመማር በፊት አፕላይ ያደርጋሉ። በማን ላይ እነሱ የደወሉ የቋንቋ ሰርቲፊኬት አላሟላሽም ይላሉ። ያ በጣም 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 መጥፎ ነው። ባይዚ እንደዛ አታድርጉ። ብዙ ሰዎች የተጉላሉ ሰዎች ስለማቅ ነው። አንዳንድ የተሳካላቸው አሉ፣ ግን አብዛኞቹ ተደጋጋሚ እናንተ ጋር ደውላችሁ ዶክመንት ባላቀረባችሁ ቁጥር እነሱ የሚወስዱት የራሳቸው ነገር ስላለ ማለት ነው። ስለዚህ እናንተ የተሟላ ዶክመንት አንዴ ጥንቅቅ አድርጋችሁ ካስረከባችሁ ማክሲመም 6 ወር ቢሄድ ነው ፕሮሰሱ። የቋንቋውን የሚያስፈልገውን አሁን የጠቀስኳቸውን አጠቃላይ አድርጋችሁ ዶክመንት አድርጋችሁ እናንተ ለኤምባሲው መስጠት ነው።
ያን ካደረጋችሁ ማክሲመም ትክክለኛ ነገር ከሆነ ያቀረባችሁት የተወሳሰበ ነገር ከሌለው እዚህ ጀርመን ሀገር ውስጥም ያለ ሰው የተወሳሰበ ነገር ካላቀረበ ብዙ ጊዜ ከጀርመን ሀገር እኔም ካለኝ ልምድም ካጋጠሙኝ ነገሮች በኤምባሲዎች ውስጥ የሚያየሁት የጀርመን ኤምባሲ አዲስ አበባ ላይ የገጠመኝ ነገርም ጎይተን በነበርኩ ታይም የገጠመኝ ነገር አንዳንዴ ገቢ ከፍ ባለ ቁጥር ነገር ቶሎ ያልቃል ብለው የማይሆን ጋልት አፕሮሽኒንግ ኤዲት አድርገው የመላክ ነገር አለ። ጀርመን ሁሉ ነገር ዲጂታል ነው ታውቃላችሁ። ሶሻል ኑመር አለ። በዛ አስገብተው የእናንተን ሙሉ ሂስትሪ እያንዳንዱን ነገር ይከታተላሉ። ሶሻል ነምበር አለ፣ ሶሻል ሴኩሪቲ ነምበር ስላለ ማለት ነው። ስለዚህ እንደዛ አይነት ነገር ውስጥ አንግባ። ትክክለኛውን ያለን ገቢ በትክክለኛው ማቅረብ። ስለዚህ የተሳሳተ ነገር እናንተ ጋር ምንም የዶክሜንት የተጭበረበረ ወይም የታለለ ነገር ካለ አንደኛ ለኤምባሲው ስራውን ታቀሉለታላችሁ፣ ሁለተኛ የእናንተ ጉዳይም ቶሎ ራን ያደርጋል። ስለዚህ እነዚህን ነገር አድርጋችሁ ቀጥታ አሁን የምትሄዱት የማሳያችሁ ኤምባሲ ከመሄዳችሁ በፊት የኤምባሲው ዌብሳይት ላይ ትገባላችሁ። የኤምባሲ ዌብሳይት ላይ ትገቡና ቆይ ላሳያችሁ። ይሄ የምታዩት የአዲስ አበባ ኤምባሲ ዌብሳይት ነው። ጀርመን ኤምባሲ አዲስ አበባ ይላል። እዚህ ላይ ትገቡና መጀመሪያ እናንተ ማድረግ ያለባችሁ እዚህ ጋር ትመጡና እዚች ጋር እንደምታዩት ኦንላይን አፖይንትመንት የምትላለች ኦንላይን አፖይንትመንት እሷን ክሊክ ታደርጋላችሁ። ከዛም ወደ ታች ትወርዱና ግርጌ ጋር በታች ላይ ክሊክ ሂር የምትላለች ይችን ትነካላችሁ። ይችኛዋን ስትነኩ እዚህ ጋር እናንተ አፕላይ የምታደርጉት የቪዛ አይነት የሚሆነው እና ካታጎሪ 3 ነው። እናንተ እዚህ ጋር የሚመለከታችሁ ካታጎሪ 3 ነው። ካታጎሪ 3 ላይ አለ። ከታች እዚህ ጋር ትሄዱና ምን ታደርጋላችሁ? ኮንቲኒው ትላላችሁ። ለምሳሌ የእናንተ ቪዛ የሚለው ፋሚሊ ሪዩኒፊኬሽን የሚለው ወይም የቤተሰብ መልሶ መገናኘት የሚባለው ነው። ይችን ኮንቲኒው ታደርጋላችሁ። ከዛም በኋላ ምንድን ነው የምታደርጉት መሰላችሁ? ይህንን ነገር ቆይ እናንተን የሚመለከተው የቪዛ አይነቱ ማለት ነው። ይሄኛውን ከነካችሁ በኋላ ቀጥታ ትሄዳላችሁ። ከዛም በኋላ እዚህ ጋር ይሄንን ሁሉ ነገር ከማድረጋችሁ በፊት ምን ታደርጋላችሁ? እዚህ ጋር አፕሊኬሽን ፎርም የምትላለች ይችን አፕሊኬሽን ፎርም ምን ታደርጋላችሁ? እሷን ክሊክ ስታደርጉ ወደዚህ አይነት ፔጅ ይወስዳቸዋል። ይሄኛው ፔጅ ላይ እንደምታዩት ስም አለ። እያንዳንዱ ስም በጥንቃቄ መሞላት አለበት። እዚህ ጋር የምትሰሩት ስህተት እናንተን ዋጋ ያስከፍላችኋል። በኋላ ጉዳያችሁንም ሪጀክት ለመባልም ሊያበቃ ይችላል። ስለዚህ ከስማችሁ ጀምሮ እያንዳንዱን ዶክሜንታችሁ ላይ ያለውን በአግባቡና በስነስርዓቱ መሙላት መቻል አለባችሁ። ልጅም ካላችሁ ልጃችሁን ተካታላችሁ እዚህ ጋር የቤተሰብ የአባት የአያት የእናት ወደፊት። ምክንያቱም አሁን ላይ እዚህ ላይ ካልሞላችሁ እናትም አባትም ልጅም ላምጣ ብትሉ አትችሉ ማለት ትችላላችሁ፣ ግን በጣም የተወሳሰበና ዲኤንኤ በጣም በቃ የሚያሰለች የረጅም ጊዜ የፕሮሰስ ሂደት ውስጥ ትገባላችሁ። እናንተ ግን ልጅም ካላችሁ ምንም ካላችሁ እዚህ ውስጥ ታስገባላችሁ። ለምሳሌ እናንተ ቀድሞ ጋብቻ ሊኖራችሁ ይችላል፣ ወይም ከጋብቻ ውጭ ልጅ ወልዳችሁ ሊሆን ይችላል። ስለዚህ እናንተ ከመጣችሁ በኋላ ልጃችሁ መውሰድ ወር ደግሞ አብራችሁም ልጃችሁን ለመውሰድ ይዛችሁ ለመሄድ ፈልጋችኋል እንበል። ልጃችሁን እዚህ ፎርም ውስጥ ማስገባት መቻል አለባችሁ። ከእናንተ ጋር አብሮ የሚሄድ ከሆነ አሁን አብሮኝ ነው የሚሄደው ብላችሁ ታስገባላችሁ። አብሯችሁ የማይሄድ ከሆነ አይ አሁን አልወስድም ብላችሁ ደግሞ ትንሽ ቆይቼ ከ1 ዓመት ከ2 ዓመት በኋላ ተመልሼ ነው የምወስደው ብላችሁ ትሞላላችሁ። የዛኔ እናንተ እዚህ ላይ ስትሞሉ አስቀድማችሁ ፕሮሰስ ስታደርጉ ስለሞላችሁ በኋላ ላይ ተመልሳችሁ ያንን ሰው ልውሰድ ስትሉ ቀላል ነው የሚሆንላችሁ ማለት ነው ለእናንተ። ስለዚህ እያንዳንዱን ነገር የቤት አድራሻ፣ የቤት ቁጥር ይኸው እዚህ ጋር ያሉትን እያንዳንዱን ነገር ከዛም በኋላ ደግሞ የእናንተን ያንን ከሞላችሁ በኋላ እዚህ ጋር ደግሞ የተጋቢውን
እያንዳንዱን ሚስተር አየለ ከሆነ ወይ ሚስተር በለጠ ከሆነ ሳምዋን ስሙን እዚህ ጋር እየጠቀሳችሁ እያንዳንዱን ነገር ስለሱ ይሄው እዚህ ጋር እያነበባችሁ እንግሊዘኛው ራሱ ከከበዳችሁ ወደ አማርኛ እኮ መቀየር ትችላላችሁ። አሁን ጊዜው ሰልጥነዋል። ለምሳሌ አማሪክ አድርጋችሁ ይኸውና እዚህ ጋር ወዘይሰን ይኸው እዚህ ጋር አማርኛ ሆነ ማለት ነው። እንደዚህ ቀይራችሁ ወደ አማርኛ እያደረጋችሁ መሙላት ትችላላችሁ። ስትሞሉ ግን ጽሁፉን አማርኛ እንዳትጽፉ፣ በእንግሊዘኛው ነው የምትጽፉት ማለት ነው። ስለዚህ ወደ እንግሊዘኛው ለመልሰው እና እያንዳንዱን ነገር የወንጀል ሪካርድ አለብህ ወይ ይላል እዚህ ጋር ኖ የምትሉት ምናምን በቃ የሚጠይቀው ጥያቄ በስትክክል ሞልታችሁ ከጨረሳችሁ በኋላ ሴቭ ታደርጋላችሁ። ከዛም ወደ ኔክስት ይወስዳችኋል። ከዛም መጨረሻ ላይ ይሄንን ቶታሊ ይሄንን ፔጅ ምን ታደርጋላችሁ መሰላችሁ? መጨረሻ ላይ እናንተ ስትጨርሱት እኔ አሁን የምሞላው ነገር ስለሌለ ስለማያመጣልኝ ነው። መጨረሻ ላይ እቺ ፈርዘር ብላችሁ ስትሄዱ በፒዲኤፍ ያስቀምጥላችኋል። እናንተ ፊኒሽ ስታደርጉ ቀጥታ የኤምባሲው ሲስተም ላይ አውቶማቲካሊ የራሱ ሴቭ ይሆናል። የፓስፖርት ቁጥራችሁ ምናምን ስለሞላችሁ ወዲያው ኮንፈርሜሽን በምን ይመጣላችኋል? በኢሜል ይመጣላችኋል። ከዛን በፒዲኤፍ እናንተ ይሄንን የሞላችሁትን ፕሪንት አድርጋችሁ በእጃችሁ ትይዛላችሁ። ይሄንን ፎርም ማለት ነው። የቀጠሮ ቀን ስትሄዱ ከሌላው ዶክሜንት ጋር አብራችሁ፣ ምክንያቱም እነሱ የሚያስተያዩት እዚህ ጋር ከሞላችሁትና በእጅ ይዛችሁ የምትመጡትና ዶክሜንታችሁን ስለሆነ ማለት ነው። ስለዚህ ይሄንን ታደርጋላችሁ ማለት ነው። ከዛም በኋላ ቀጠሮ መያዝ ነው የሚሆነው። አሁን እዚህ ጋር መጣን አይደለ? አሁን እኛ ካታጎሪ የምንፈልገው ካታጎሪ ጋር ከመጣም በኋላ ምንድነው የሚሆነው? ለምሳሌ ላሳያችሁ ነው። ካታጎሪ 3 ነው። ከዛን ኮንቲኒው እንላለን። አሁን እዚህ ጋር ይሄንን ሙሉ ይላል። ሰባት ኤንዲ ፒኤጌ አሁን እዚህ ጋር ብላችሁ የቀጠሮ ቀኖች ትመርጣላችሁ። ለምሳሌ ቱስዴይ ኦገስት 11 ቀጠሮ እንዲሁም በጣም በሽ ነው፣ አይገርምም? የፋሚሊ ሪዩኒፊኬሽን ነው የቪዛ አይነት የምትጠይቁት። ከ90 ቀን በላይ የሚቆይበት ነው፣ ምክንያቱም ለመኖር ነው የምትመጡት። እዚህ ጋር ትገባላችሁ። ለምሳሌ እኔ እዚህ ጋር ምን ቀጠሮ ቀን አገኘሁኝ? ቱስዴይ ኦገስት 11 አገኘሁኝ። አፖይንትመንት አቬይላብል ይላል፣ ቀጠሮ አለ ይላል። እዚህ ጋር ይህንን እነካለሁኝ። ከዛም በኋላ ምንድን ነው የማደርገው? ይህንን ቀጠሮ ስስማማ ኔክስት ነው የምለው። ኔክስት ላለሁኝ ቀኑን ኦልሬዲ እዚህ ጋር ሞልቻለሁኝ፣ ተመርጧል። ከሌለ አይወስዳችሁም፣ ወደሚቀጥለው አይወስዳችሁም ማለት ነው። እሺ አሁን ቀጥሎ ያለውን እነካለው። አሁን እዚህ ጋር ይሄኛው ቀን ላይ ነው ያለው። በ15 ኔክስት አድርገ አቬይላብል የሆነውን ያገኘሁት በ15/08/26 ነው ማለት ነው። ከዛም በኋላ ይህንን ኮድ ድጋሚ ሙላ ይላል። E86 PSY የተሳሳተን ያስገባኋለኝ XX ፊር ስባይ ጌቤ በቃዩ በ14 አገኘሁኝ ማለት ነው። አሁን እኔ ሲስተሙ ኢትዮጵያ ውስጥ ስላልሆንኩኝ በጣም ነው አዛ ነው የሚያደርገው እንደምታዩት። እሺ እናንተንም እንደዚህ ነው አዳ የሚያደርጋችሁ። 8F3 ኦኬ አልጻፍኩትም እንዴ? 4DW8F3 እስቲ ቆይ ራቅ አድርጌ
በዚህ ቀን አለው ቡክ ዲስ አፖይንትመንት። ኦኬ ከጠዋት ለምሳሌ ቀኑን ሰዓቱን እናንተ ቀጠሮ ነው የምትፈልጉት ከጠዋት ከሆነ ከጠዋት እዚህ ጋር ከ7 ሰዓት ጠዋት 1 ሰዓት እስከ 2 ሰዓት ባለው ከ2 ሰዓት እስከ ሰዓቱን ያስመርጣቸዋል። ለምሳሌ እኔ የጠዋቱን ቀጠሮ ብፈልግ ይኸው እዚህ ጋር ቀጠሮዬን ምንን እያንዳንዱን እዚህ ጋር ሞላለሁ። እዚህ ጋር ከመጣሁ በኋላ ይሄንን ኮድ መጨረሻ ላይ አስገባለሁኝ የሞላውን ሞላለሁኝ። ከሞላለሁ በኋላ መጨረሻ ላይ ሳብሚት ሳደርግ ቀጥታ በሞላሁት ኢሜል ኮንፈርሜሽን ይመጣልኛል። ያንን ፕሪንት አድርጌ ኢሜሉን ይዤ በሰዓቱ በተቀጠርኩ በሰዓቱ የት ሄዳለሁ? ኤምባሲ ሄዳለሁ ማለት ነው። ስለዚህ በጋብቻ ለመምጣት ምን ያስፈልጋል ምንድን ነው የሚለው ግልጽ የሆነ ይመስለኛል። ስለዚህ ይህንን ቪዲዮ በተለይ በእንደዚህ አይነት ነገር ለመምጣት ለሚፈልጉ ሰዎች አጋሯቸው። ሌላኛው ምን መሰላችሁ? ሌላኛው የሚሆነው ለምሳሌ ዳድ የሚባል ስርዓት አለ። አንድ ሰው ለምሳሌ ከኢትዮጵያ ሆኖ ስኮላርሺፕ ጀርመን ውስጥ መማር ፈለገ፣ ግን ስፖንሰር የሚደረጉ ስኮላርሺፖችን ማግኘት ይከብደዋል። በግሉ ከፍሎ ለመማር ደግሞ በጣም ውድ ናቸው። ስለዚህ ምንድነው ዳድ የሚባል ስርዓት አለ። ባይዞ የነዚህ የዳድ ቢሮ አማካሪዎች የታሉ መሰላችሁ? ግብጽ ኤምባሲ ጋር ባልሳሳት ነጩ ህንፃ ስሙ ጠፋብኝ። የሆነ አሁን ውልና ማስረጃ የተከፈተበታል ግብጽ ኤምባሲ አጠገብ ጋር እዛ ፎቅ ላይ አሉ ራሳቸው ቢሮዎች የነዚህ የዳድ የሚያማክሩ ማለት ነው። ስለዚህ እናንተ ግን እነሱ ጋርም ሳትሄዱ ለምሳሌ ስተዲ ኤንድ ሪሰርች ኢን ጀርመኒ አለ፣ ስተዲ ሪሰርች ኢን ኢትዮጵያ አለ። እዚህ ጀርመን ውስጥ ሆነው ወደ ኢትዮጵያ ሪሰርች ለሚሄድ ሰው ነው ይሄ ስተዲ ኤንድ ሪሰርች ኢን ኢትዮጵያ። ከዚህ ከኢትዮጵያ ወደ ጀርመን ሄዶ ሪሰርች ለሚሰራ ነው። ስተዲ ኤንድ ሪሰርች ኢን ጀርመኒ ደግሞ ኢትዮጵያ ሆኖ ወደ ጀርመን መጥቶ ሪሰርች ወይም ጥናት ለሚያካሄድ ሰው ነው። እናንተ ግን የምትፈልጉት ስኮላርሺፕ ነው፣ ሪሰርች ሳይሆን ስኮላርሺፕ ስለሆነ ፋይን ስኮላርሺፕ የሚል አለ፣ ኦፕን ኮርስ አለ፣ ስኮላርሺፕ ዳታቤዞች አሉ። ስለዚህ እዚህ ጋር ትመጡና ትፈልጋላችሁ ስኮላርሺፕ አይነቶችን። አሁን ለምሳሌ እዚህ ጋር ፒኤችዲ አለ፣ ኳሊፊኬሽን እዚህ ጋር ሪኳየርመንቶች የሚጠይቃቸው አለ። እነዚህን ሪኳየርመንት የምታሟሉ ይኸው እዚህ ጋር ቁጭ ብሎላቸዋል። ወደ 17 ነው ያሉት። ስፖንሰር የሚያደርጓቸው የት ዩኒቨርሲቲ እንደሆነ እዚህ ጋር ተቀምጦላቸዋል። ኮንታክትም ማድረግ ትችላላችሁ። ለበለጠ መረጃ ደግሞ ቅድም እንዳልኳቸው ስልክ ኢትዮጵያ ውስጥ ያለ ስልክ አለ፣ የተቀመጠ ስልክ አለ እዚህ ጋር ተቀምጦላቸዋል። info.ethiopians.org የሚባል ድርጅት አለ። ጀርመን ሀገር የተማሩ የኢትዮጵያን ሰዎች ናቸው እዛ ያሉት። ብዙ ነገር ዶክሜንት ከማስተካከል ከምን አኳያ ከማማከር ነፃ ነው። ምንም አይነት ክፍያ የለውም። የጀርመን ኤምባሲ ለነሱ ክፍያ የሚከፍላቸው። ቦታቸው የሚገኘው 6 ኪሎ ከግብጽ ኤምባሲ አጠገብ ነው የሚገኘው። ስለዚህ እዛ ሄዳችሁ ሞር ደግሞ የዳድ ኦፊስ እዛ ስላለ እዛ ማግኘት ትችላላችሁ። ስለዚህ ስኮላሮቹን ኔክስት እያደረጋችሁ እዚህ ጋር መፈለግ ትችላላችሁ። ለምሳሌ እዚህ ጋር የሆነ ስተዲ ስኮላርሺፕ ፖስት ግራጁዌትድ ስተዲስ ኢን ዘ ፊልድ ኦፍ ፋይን አርት ዲዛይን ቪዥዋል ኮሚኒኬሽን ኤንድ ፊልም የሚል አለ። ይኸው እዚህ ጋር ተቀምጧል። በዛ ዘርፍ ላይ ማጥናት ለምትፈልጉ ማስተርሳችሁን ለምትሰሩ ሰዎች ምናምን ይኸው ተቀምጦላቸዋል። እዚህ ጋር እያንዳንዱ በምን ዘርፍ እንደሆነ ተቀምጦላቸዋል። ይኸው እንግዲህ ይህንን እያያችሁ እየሄዳችሁ ዘርፉን የተለያዩ ኔክስት ያደረጋችሁ። ይሄ ስፔሻሊ ዳድ ኢትዮጵያ ነው። ኢትዮጵያ ውስጥ ላለ ሰው ብቻ ነው ስፔሻሊ ይሄ ዌብሳይት የሚሰራው። ማንም ሰው አይነግሯችሁም። ማንም ሰው ይህንን ነገር የሚያስረዳ ሰው የለም። እኔ ዛሬ እንግዲህ መንገዱን አቅልዬላችኋለሁ ብዬ አስባለሁኝ። ከመቼውም ጊዜ በላይ ስኮላርሺፕ ወደ ጀርመን ለመሙላት ይሄ ቪዲዮ በጣም 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 ይጠቅማችኋል ብዬ አስባለሁኝ። ይህንን ቪዲዮ አይታችሁ እንግዲህ ስኮላርሺፕ ማግኘት ካልቻላችሁ በጣም አይዶን ነው ምንም ልላችሁ አልችልም።
ይኸው ፔጆቹ ኔክስት እያደረጋችሁ እናንተ የምትፈልጉትን ዲፓርትመንት መፈለግ ነው። ዋናው ነገር ምን መሰላችሁ? እናንተ ሲቪ እና ከቨር ሌተር እኔ ተደጋጋሚ ቪዲዮ ሰርቻለሁ፣ ግን ሁሉም ሰው ሲቪ አሰራር ከቨር ሌተር አሰራር ይላል። አለ ገብታችሁ እዩ። ቪዲዮን ስለማታዩና ትዕግስት ስለሌላችሁ ኔክስት ስለምታደርጉት ነው እንጂ ሰርቼ አስቀምጫለሁኝ። አለ ተቀምጧል፣ ገብታችሁ አለ እዛ ላይ። ጥሩ ሲቪ ጥሩ ከቨር ሌተር አዘጋጁ። ከዛም በኋላ እነዚህ በጠቅላላ ስፖንሰር የሚደረጉ ናቸው። ስፖንሰር ያላቸው ስፖንሰር የሚያደርጓቸው ድርጅቶችን እራሱ እዚህ ጋር ያስቀምጧቸዋል። ኦልሬዲ ዲቴሉን እየነካችሁ ሞር እናንተ ስትገቡ በቀላሉ ታገኛላችሁ ማለት ነው። ስለዚህ እንደዚህ ኔክስት እያደረጋችሁ የምትፈልጉትን ዲፓርትመንት እስኪመጣ ድረስ እንደዚህ ኔክስት እያደረጋችሁ መጀመሪያ እዚህ ጋር ስለራሳችሁ ታስገባላችሁ። ስታተስ ምን ላይ እንዳላችሁ፣ ግራጁዌት ናችሁ፣ ፒኤችዲ ናችሁ ወይ፣ ሌክቸረርስ ናችሁ ወይ ወይስ ተማሪ ናችሁ፣ ምንድናችሁ? የራሳችሁን ስታተስ እዚህ ጋር ስኮላርሺፑ ምንድን ነው? ሪሰርች ነው ወይ ማለት ፒኤችዲ ወይ ለማስተማር ወይ ኢንተርንሺፕ ነው ወይ ላንጉዌጅ ኮርስ የቋንቋ ኮርስ ነው ወይስ ለመማር ነው ወይ ሳብጀክቱ የምትሄዱበት አይነት በሜዲካል ነው፣ በኢንጂነሪንግ ነው፣ በአርት ነው፣ በሜካኒክስ ነው። እዚህ ጋር መጀመሪያ ላይ በአግሪካልቸር ነው ወይ በፎሬስተሪስ በአግሪካልቸር በላንጉዌጅ ኤንድ ካልቸር ስተዲስ አለ። በዛ ነው ወይ የምትሄዱት እናንተ እዚህ ጋር ትሞላላችሁ። ከዛን ይሄን መሙላታችሁ ምንድነው አውቶማቲካሊ የምትፈልጉትን ዲፓርትመንት ራሱ ሴሌክት ያደርጉ ያመጣላችሁ። ስለዚህ ይሄንን ካደረጋችሁ በኋላ ሲቪ ካዘጋጃችሁ በኋላ ምን ካላችሁ በኋላ እናንተ በተለይ አዌርነስ የለኝም እሳሳታለሁ ምናምን ካላችሁ 6 ኪሎ ግብጽ ኤምባሲ ፊት ለፊት ውልና ማስረጃ ያለበት ሁለተኛ ፎቅ ላይ በአዲስ አበባ ጀርመን ሀገርበት የተማሩ ምናምን ማህበር የሚል የዚሁ የዳድ መስሪያ ቤት እዛ ላይ አለላችሁ። ጀርመንስ አካዳሚ ኤክስቼንጅ መስሪያ ቤቱ እዛ አለላችሁ። እዛ በደንብ ነው የሚያማክሯችሁ አሉ። ምን ዶክሜንት ማዘጋጀት አለባችሁ፣ እንዴት ነው ማዘጋጀት አለባችሁ፣ በደንብ አድርገው እናንተን አማክሯችሁ ብቁ ሊያደርጉ የሚችሉ ጥሩ አማካሪዎች አሉ ባይዚ። ስለዚህ ይህንን እንግዲህ ተጠቅማችሁ ማድረግ የሚገባችሁን ማድረግ አለባችሁ ማለት ነው። ዛሬ በተጨማሪ አንድ እንደ ቲፕ የምሰጣችሁ ወይም ቲፕ አድርጌ የምወስደው አንድ የስኮላር ስራ የምትፈልጉበትን ዌብሳይት አሳውቃችኋለሁ ማለት ነው። ይሄ ዌብሳይት ነው። ይሄ ሜክ ኢት ኢን ጀርመን የሚባል ነው። ሜክ ኢት ኢን ጀርመን የሚባል ነው። እዚህ ላይ ስራ የማታገኙት የስራ አይነት የለም። ጀርመን ሀገር ውስጥ ጀርመንኛ ቋንቋም የሚጠይቅ ሊሆን ይችላል፣ ማይጠይቅም ሊሆን ይችላል። እናንተ ማግኘት ትችላላችሁ። ወርክ ቪዛም ሊሆን ይችላል። ምን እንደሚያስፈልግ እዚህ ጋር ምናምን ተቀምጦላችኋል። ከዛን ስራዎችን እዚህ ጋር ገብታችሁ እኔ እንደ ቲፕ ነው። ይሄንን አሰራሩ በጣም ቀላል ነው። ገብታችሁ እዚህ ውስጥ ማየት ነው። በተለይ በቻንሰን ካርት በተለይ ለመምጣት ለምታስቡ ሰዎች ስራውን እዚህ መታችሁ ከምትፈልጉ ይልቅ ለምሳሌ ኤምፕሎይመንት ኦፍ ኦፖርቹኒቲ ካርድ ሆልደር አለ። እዚህ ውስጥ ገብታችሁ በቻንሰን ካርት ከሆነ የምትመጡት እዚህ ላይ መጀመሪያውን ስራውን ራሱ ማግኘት ትችላላችሁ፣ እዛው ኢትዮጵያ ሆናችሁ ማለት ነው። ስለዚህ እዚህ ጋር መፈለግ ትችላላችሁ። ለምሳሌ አፕሩቫል ኦፍ ዴፈራል ኤምፕሎይመንት ኤጀንሲ
ይሄ አርባይሳ ገንቶ የሚባል አለ። ይሄ እንኳን ለእናንተ አይሆንም። እዚህ አድርጋችሁ ውስጥ እዚህ ውስጥ ገብታችሁ በተለይ በእንትን እንደምትመጡ ሰዎች በሙያም ለመምጣት ለምታስቡ እዚህ ውስጥ ገብታችሁ ፈልጉ፣ ስራዎችን ሰርች አድርጉ፣ ታገኛላችሁ። በጀርመን መንግስት በአርባይት አገንትወ ወይም የጀርመን ፌዴራል የሰራተኞች ማህበር የሚባል በዛ ድርጅት ውስጥ የሚመራ ዌብሳይት ነው። የራሱ የጀርመን መንግስት ዌብሳይት ነው። እዚህ ገብታችሁ በተለይ ምክር ምን ላይ ብታተኩሩ ምን ስራ ልታገኙ ትችላላችሁ፣ አሁን ካላችሁበት ሀገር ምን ዳይሬክት ኮንታክት ማድረግ ትችላላችሁ። ስለዛ የዛሬ በጣም ለእናንተ ቲፕ ነው ብዬ ወይም እንደ ቲፕ የምቆጥረው ሜክ ኢት ኢን ጀርመን የሚለው ዌብሳይት ይሆናል። በጀርመንኛም በእንግሊዝኛም አለ ዌብሳይቱ። ስለዚህ እናንተ በሚቀላችሁ ቋንቋ ገብታችሁ ማየት ትችላላችሁ። ቀጥታ ዳይሬክት ከድርጅቶች ከካምፓኒዎች ማውራት ትችላላችሁ። ከአርባይት አገንቶ ጋር ማውራት ትችላላችሁ። ስለዚህ ይሄ ነው ላለውኝ። በመጨረሻም እንግዲህ ይሄ ቪዲዮ ይጠቅማል፣ ጥሩ ነው፣ አስተማሪ ነው ካላችሁ ለሰው ሼር አድርጉ። በተለይ ለመውጣት ለመማር ለመስራት ለሚፈልግ ሰው በጋብቻ ለመምጣት ለሚፈልግ ሰው ይሄንን ቪዲዮ ሼር ብታረጉት ብታካፍሉት ይጠቀማል ብዬ አስባለሁኝ። አመሰግናለሁኝ። መልካም ቀን